አዎ ጆከር ነበር እንዴ? እኔስ ጉቺ ስላዩሽ ደስ ብሎኛል። ቤታ ሚዩት አድርጋለች። ዋይ በየ ጉቺ ማርያም እደውልልሻለሽ እና በዛው ደግሞ ስለ ቤታ ያለኝ ስሜት ምናምን ነግርሽና በጣም ነው የሚሰማው። ታሰምጭልኛለሽ ካለ ምናምን እንድትፈነግለው ያለው እንድትፈነግለው ምናምን ነገር አሰምጥሻለሁ። እሺ ጠብቃለሁ ጊዜ እሺ አንደ ግድ ይላል እንዴ? አዎ ጉቺ አንቺ ምክር እኮ ሰምቼ ፈነገልኩትና አንቀጥቅጥዬ እፈልገዋለሁ ስትል ትደውይልኛለሽ። በጣም ነው እንድመክርልኝ የፈለከው? በጣም እንድትፈነግለው የፈለኩት በጣም ነውና እሱን ደግሞ ውስጥ ለውስጥ እንሰራበታለን። እናሴራለን ዘራፍ ወንዱ እናጠምዳለን። እሱን የሆኑ ቺኮች ሄዶ ምናምን ነገር አጋሂምስ ላይ he was cheating on you ምናምን ነገር ብለው ፎቶ ለሷ ቤታዬ አጠገቤ እንዳደርስ ብላ ላንቺ ስደውል አስበሽዋል? ሰማ ጭንቅላት የኤአይ ቴክስት እናሰራለን። የኤአይ ቴክስት አደርገዋለሁ። እጄ ረጅም ነው ይላሉ አንዳንዶቹና አደርገዋለሁ። አፋታታለሁ። ቤታን አፋታታለሁ እንዳሰማ። ተኝታ ነው ምንድነው ጉዳዩ? ሚዩትም አይደለችም። ተኝታ ነው። ሸጋው የሰው ዘር እና ሰሚ ጉቺ ይህን ዜና ትነግሪኛለሽ፣ እንነጋገራለን። እሺ ቤቱን ሳትባርክ ልትወጣ? ኧረ እንባርከዋለን ወተን በሰይፍ ምናምን ነው እንባርከው። ምን አባ ነው አንተን የቤት ሲሆን እጅግ የማይፈታው ልጋጋም በየቤቱ መኒገን ምናምን ስትበትናል እንዴ? ድሬ ሐረር ይሄ ሰው የኔ ቤት ሲሆን ምንድነው እጅ በደረት የሚያደርገው? እንደ ቻይና ሚዶ እንደዚህ ብለህ የምትመጣው አንቺ ታውቂኛለሽ እኮ ጉቺ። እኔ አላውቅም። የሚያውቁት ቤታና ጆከር ናቸው። አንበሳ ያወረድክላቸው። እኔ አላውቅም። እንደ ጆከ ወንድሜ ነው። አይ እኔ አላውቅም። ቤታዩ ደግሞ የወደፊት ሚስቴ ነች። እኔ ምንክ ነው እህቴ ነሽ፣ ሚዜ ነሽ አንቺ። እና እህት መቼ ነው ሚዜ ስትሆን የምታውቀው? እህት ለወንድሟ ሚዜ ስትሆን የት ነው ያያል? ነው እሷ ጓደኛ ነሽ ሚዜ ትሆኛለሽ በሚል አስተካከል። አስተካከልከው? እሺ አይሻልም? ይባረክ እያሉ ነው በድምጽ ብልጫ ቤቱን ባርኩት። ና ትክክል። ኪኪ ትሙት ካልኩኝ ደግሞ ታውቂያለሽ። እስቲ ባርኩ። እንደዛ ነው ነገር። ታጥናችሁ ነው እንዴ ፍቅሮች የምትመጡት? ባርኩ እስኪ። ሊመረቅ ነው እንዴ? ሚዩት ላድርግ። ሊመረቅ ተውኩኝ እኮ በነፃ ተውኩኝ። አቅም አነሰኝ። ሲሰጡ ብቻ ነው መርቄ። እንደ ምርቃቱ አይ ስትከፍል አባቴ በነፃ ጉቺ ሰሚ በጠዋት ቡልቲ እያስለቀቅሽ ነው። እሺ ወይ ምን እኔ እኮ ሰው ምን ሆናችሁ ነው በቁሪን ሆናችሁት? ፍቅሮች ምንድን ነው ያጋጠማችሁ? ምን አጋጥሟችሁ ነው? እኔዎቹ ቤቱ ይባረክ ጸግያው ሰሚ ምን እንደሆነ ታውቂያለሽ? እኔ ሁሉ ነገር ይቅርብኝ ብል ቀንሽን አሳምረዋለሁ። እሺ ሁሉ ነገር ይቅርብኝ፣ የዛሬው ነገር ይቅርብኝ ብል እዚህ ጋር አሁን የሚሳመው መስጠት እችላለሁ። ገብቶሽ? እሺ በቃ እንደዚህ ነኝ። መገናኛ ሺህ ሰማንያ ልጋብዝሽ ጉቼ፣ ሺህ ሰማንያ ልጋብዝሽ። ሺህ ሰማንያ በቃ አንበሳ ቀንሽን አሳምረዋለሁ እኮ
ለጌሜ ማለት አንበሳው አገሳ የሚለው ዘፈን ሁላ ልጋብዝ ይችላል። ለጌሜ እንኳን ያልሰጠ ሰው ነው እንኳን እንዲባዘቡቱ ቀን አንበሳ ሊሰጥ የጌሜ ቀን እንኳን ምንም ይደውልብኝ። ኧረ ወደዛ ደውሉብኝ በእናታችሁ ምናችሁን ያመማችሁ። ሰዓቱ ነቶታል። ፎር ነው እኔ ጋር እና አንድ ሙዚቃ ጋብዤሽ እኔ ፍቅር በወጣ ይተካ እናቴ በወጣ ይተካ። እንዲህ በጠዋቱ ከእንቅልፍሽ እንደተነሳሽ ባልሽ ይሳምሽ ወይ ደግሞ የሚስም ባል ይስጥሽ። እኛ ጋር ሌሊት ነው ደግሞ በጠዋት ትላለች እንዴ 1080 ኖ የት ሀገር እንዳለች አላውቅም። እኛ ጋር ደግሞ ከሰዓት በኋላ አረባ። ኦኬ እኛ ጋር ደግሞ ሌሊት ነው 1080 በመገናኛ በአስመራ መንገድ እሺ ሰማንያ አይሆነ ይህን ሰበሰባ ጉቺን ማስታውሰው ነገርስ በመዳሪያ ላይ ምናምን አይተው ይሆናል አይተው ይሆናል ላይ ግምቴን ነው የምነግርህ። ኦኬ እንደነገር ልንገርህ እሺ ቤታ ምናምን ነገር የሆነ ሰዓት ላይ ምናምን ነገር የሆነ በቃ እሰርባት ነበረ ምናምንና ከዛ ሳይ በቃ የሆነ ትክክል እንዳልኩኝ አይነት ነገር ተሰማኝና ቤታን እንደውም በቃ የቤታ ፎንቃ ምናምን ሁላ ተብያለሁ። ቤታን ወዳታለሁ ነህ እንዴ ያ ወደፊት ስትፋታ ማገባ ዝክል ተከድቻለሁ እያለች ነው። ስለዚህ እህታችን ደግሞ ተጎርታ ስትወድቅ እኛ ዝም ማለት የለብንም። አብረው ብዙ ነገር ያሳለፉ ብዙ የሰሩ ናቸው። ወላሂ እንደዚህ አልቅሳ መውጣት የለባትም የምትሉ አንዳንድ ቁጥር ይደገምና እንደገና ነገሮችን ተመልሰን ማየት አለብን። እናንተ ለሀቅና ለእውነት የምትፈርዱ ፈራጆች ናቸው። ነገሮችን በደንብ ስለምታውቅ ጆከር አፍረጥርጥና ነገሩን አፈንዳው የምትሉ ካላችሁ ይፈንዳ ይፈንዳ በቤት ሁላቸውም ባሉበት የተማማም የተቦጫጨቀን በውስጥ እንትን ያለው የፈረሰው ይጥራ። ስለዚህ ቲክቶክ ላይ የማስመሰል የሽምግልና ያዘ ማለት የንግድ ስራ በውስጥ እንዳለ ለኔ እየተሰማኝ ይገኛል። እንግዲህ እነዚህ ሰዎች ከተጣሉ እና ግፍኛ ጋፊ ሌላ እንትን ከተባባሉ ብዙ የሚወጣ መረጃ ማስረጃ ስላለ መያያዝ አለባችሁ። ከእንደገና ነገሩን ጀምረዋለሁ፣ አጣላችኋለሁ፣ አበጣብጣችኋለሁ። ሂሳብ ልስራ እዚህ ላይ ቤታ መጣሽ። ቆይ ልሳባት። ቆይ ነይ ግቢ ውዴ። ቆይ ግን ጌም ላስተዋውቅ። ጌም አለኝ ኖቬምበር 1 ጥቅምት 22 ማንም እንዳይቀር ማሮች 3600 ሰዎች አላችሁ። ቴንኪው በጣም ይገርማል። ጥሩ ነው። ምንድነው አታወሩም እንዴ? ተፈጣጣችሁ የተቀመጣችሁት ሂሳብ ላይ ነን እናት። የምን ሂሳብ? ቲክቶክ ላይ ምን ሌላ ገንዘብ ይታሰባል ብለሽ ነው? ነገር ነው የሚታሰብ ሌላ ነገር አውላለን።
ምን ሆነ ነው አንተ የጠፋው? አለ ጸበል ነበርኩ እንዴ ሙስሊም አይደለም? ሙስሊም ጸበል አይገባም ያለሽ እንዴ አለ እንዴ ነው ኦኬ የተለያየ ጸበል ሲሉሽ እኮ የተለያየ ጸበል አለ ኦኬ ፈዋሽ የሆነ የምክር ጸበል አለ ፈዋሽ የሆነ የዱላ ጸበል አለ ፈዋሽ የሆነ የቅጥቅጥ የቦክስ ጸበል አለ ጉድ እኮ ነው ስለዚህ